ከ4 ወር በኋላ ኤክሰስ አይረን ይኖራታል። ያ ሲሆን ምንድነው የሚሆነው? ጥፍሯ ያምራል፣ ቆዳዋ ያምራል፣ ፀጉሯ ያምራል። እነዚህ ናቸው ትልቅ አይረን የሚፈልጉ ነገሮች። ሴቶችን ተመልከት፣ ወንዶችን ትተህ። የሴቶቹ ፀጉር አሁን እርግዝና ላይ ያለውና ከእርግዝና በፊትና በኋላ ያለው አንድ ነው? አይሆንም። ለምንድን ነው ስትል ሆርሞን ነው። ምን አይነት ሆርሞን ነው የሚገልጽልህ የለም። በቃ ያ ነገር ሆርሞናል ቼንጅ ነው ተብሎ ነው የሚታለፈው። ነገር ግን ትልቁ ነገር አይረን ነው። እና አይረን ደማችን ውስጥ ነው ያለው። ያ ነገር በደም ውስጥ ይደርሰናል። ሴቶቹ ምንድነው መሰለ አሁን ከእርግዝና በፊት ፔሪድ ምናምን ስላለ ሉዝ ያደርጉታል ብዙ አይረን ኤቭሪ መንዝ ሉዝ ያደርጋሉ። እርግዝና ላይ ሲሆን ፔሪድ የለም። ስለዚህ ያ ምንድነው የሚሆነው? አይረኑ ተከማችቶ ልጁ የሚወስደውን ወስዶ ኤክስትራ ሲሆናል። ከ4 ወር በኋላ ኤክሰስ አይረን ይኖራታል። ያ ሲሆን ምንድነው የሚሆነው? ጥፍሯ ያምራል፣ ቆዳዋ ያምራል፣ ፀጉሯ ያምራል። እነዚህ ናቸው ትልቅ አይረን የሚፈልጉ ነገሮች። ገባ? ልክ በቃ እያማረ ሄዶ ከወሊድ በኋላ ደግሞ ከ2 ወር ከምናምን በኋላ ሉዝ ታደርገዋለች። ለምንድነው? በወሊድ ደግሞ ብሊዲንግ አለ። ስለዚህ አይረኑ ይወጣል እና ሰውነቷን መያዝ የሚችለውን ይዞ ከ2 ወር በኋላ እንደገና ከውጭ አይረን ሲፈልግ ሉዝ ያደርጋል ማለት ነው። ወደ ተፈጥሮ ይመለሳል። ይሄን አሁን በገጠር ስትሄድ ልጁ መሳቅ ሲጀምር ፀጉሯ ይወልቃል ይባላል። ካላንደር ነው። ስለዚህ እነሱ ምንድነው የሚያደርጉት? አሁን የቀይ ጤፍ ቂጣ ምናምን አይረን የበዛበት ነገር በሙሉ ለእርጉዟ ቶሎ ይሰጣታል። አየው ሳይንሱ ከየት ወዴት እንደሚመጣ። ስለዚህ እነዚህ ሰዎች